ምክንያቱም ፀሐይ መማር ትወዳለች። ፍርፍሩ በበረዶ ቤት እስከቶ በረዶ ሰራው ብሎ ነው አሁን ከስራ ስመጣ ያሳየኝና እህቴ ከጀርባሽ ቆመው ያወሩብሻል። ፍሽባቸው ያማል እንዴ? ምን ሆነ ነው? ችግር አለ እንዴ? ምን ሆነ ነው? ያማል እህቴ ከጀርባሽ ቆመው ያወሩብሻል። ፍሽባቸው ዛሬ እስኪ የሆነ ታሪክ ይላጫውታችሁ። እውነተኛ ታሪክ ነው። ድሮ ነው ላይክ ጀጅ እንዳታረጉኝ። ግን ከሁለት ዓመት በፊት የሆነ ቀን ገንዘብ የለኝም መርቦኝ ምናምን መንገድ ላይ ቁጭ ብዬ ለምን የዴሊቨሪ ስራ አልጀምርም አልኩኝና የሆነ አፕሊኬሽን ዳውንሎድ አድርጌ ፉድ ዴሊቨሪ ከዛ ተመዘገብኩ ምናምን ደን የመጀመሪያ ኦርደር ታዘዝኩ ማለት ነው። ከዛ ሄድኩኝ ምግብ ቤት ምናምን ከዛ ተቀበልኳቸው ምግቡን ከዛ ወይኔ ዲሌት ሳላደርገው አፕሊኬሽኑ። ህይወት እንደ በር ናት። መቼም ቢሆን ላሞችን ማመን የለብህም። ምክንያቱም ፀሐይ መማር ትወዳለች። ወንድሜ ብቸኝነት ይሰማል። ዛሬ አንድ እውነት ልንገርህ። ሆድህ ውስጥ ከሚሊዮኖች በላይ የሚቆጠሩ ባክቴሪያዎች አሉ። አንተ ማለት ለነዛ ባክቴሪያዎች ዓለማቸው ነህ። ጭር ባለ ስፍራ ሳይኖር ተመልካች ምግብ አልበላሁም ገና። ኧረ ምግብ አልበላሁም። ኦ መንጂ ሻምሹሪን ሺሳምሳ ኡጅላይ አነጋግርም ጨዋታው ይቅርብኝ ቁጭ በል ከጎኔ ፓርቲጃኖ ሄላቻው ሰው ልመድ ገላዬ ይቆጭሃል ተው በኋላ አንተ ያማል እንዴ? ምን ሆነ ነው? ችግር አለ እንዴ? ምን ሆነ ነው? ያማል እንዴ? በሽተኛ ሰው ለመድገ እንዴ ልጅ ዶት ማን ነው? ይሄ ቪዲዮ ላይ ከገባ ቀልለሽ አይፎን ነገር አይፎን የምን አይፎን ነው? ማን አንተ እንዴ? አረ ይሄ ነው ወረቀት ይዛል ማስደገፊያ ነገር እንዴ? አይፎን የለህም እንዴ? የምን አይፎን ነው የምትለው? ማን ነው? ምንድነው? ቲክቶከር አይደለ እንዴ? አዎ ቲክቶክ ነው እኮ። ቀለል ያለች አይፎን ነገር አለኝ። አይፎን ቤት አታውጣ ተብዬ ነው። ምንድነው የምትለው እኮ? ቀለል ያለች አይፎን ነገር ስን ላይ ካገኘ አይፎን አይፎን ስንት ፎሎወር አለ? እኔ 2 ፎሎወር ነኝ። 2 ፎሎወር ካለ ያው እንትና አትልም እንዴ? አንተ ሙዳት ስነግራት ቀጥታ ነው ብሎክ ያደረገችው። ምንድነው አይደል? እኔ አላውቅም። ና እንሩጥ፣ እንደበቅ። ለምን አንተ ወፍራም ስለሆንክ እኔ ቀጭን ስለሆንኩ መሮጥ ስለምችል አንተ ስለማትችል። ይቅርታ ወንድሜ፣ ሰላሙንልኝ። ወይኔ ግሬ አይደር እንዲመጣ መሮጥ ይችላል። አንተ መዳይኑ ሰሩ እና ብጭ ወንድሜን ፕራንክ ላደርገው ነው። ማን ነው? ፕራንክ አውቄ ነው። አውቆ ነው እየቀረጸ ነው። በጣም የሚገርመኝ ማለት ነው ልጄ ከየትኛው ፕላኔት እንደመጣ አላውቅም። ይሄን ዩት በቅዱስ ገብርኤል ዩት ምን እንዳረገ ፍርፍር ሰርቼለት እጄ ነበርና ፍርፍሩን በረዶ ሰርቶ ታገኙት። እሺ አሁን ምንድነው የምትሉት? ኧረ በመድኃኒዓለም ምንድነው የምትሉት? እሺ እኔ አሁን ልጅ ምን ላድርገው? ዩት ፍርፍሩን በበረዶ ቤት እስከቶ በረዶ ሰራው ብሎ ነው አሁን ከስራ ስመጣ ያሳየኝና ምን ላድርገው? እስኪ ምን ላድርገው? በእግዚአብሔር እንዴት ሰው እንደዚህ ህገ ወጥ የሆነ ነገር ይሰራል? በመብርሃን ስም ዩት ፍርፍሩ መብርሃንን ደግሞ ጨረስከው ወይ ፍርፍር በልተጨረስክ ምናምን ስለው ትንሽ አስቀርችልሻለሁ አለ። ዩት በእግዚአብሔር ዩት የድርቆሽ ፍርፍር ነው የሰራውለት እና ሳጨርስ እንዳትጠብቀኝ ብዬው ነበረ። ዩት በእንደዚህ አይነት መልክ ፍሪጅ ውስጥ ከቶ በረዶ ሰርቶ ጠብቀኝ። ስብሐት ለእግዚአብሔር። ብስማ
መጀመሪያ ወርቃን ያገኘው ከዛም እያጠባው ላሳድጋት ወሰንኩ። በመሃል ያበበ ተካ ሙዚቃ ትዛለኝ። ወልዶ ማሳደጉም ብዙ ሰው ቢያውቅበት ያፉን ማን ይሰጣል የእጁ ሲርቅበት። እኔ ፈጣሪ ይመስገን ያፌም የእጄም ስላራቀብኝ ሙዚቃውን ዘግቼ እንደሚከተለው እርግቧን ማሳደግ ቀጣ። ታዲያ ከባዱ ነገር ምንድነው? እቺ ለአቅመ ሔዋን ያልደረሰች እርግብ ከሻፋዳ ወንድ እርግቦች ማስጣሉ ነበር። ታዲያ የሚመጣው አይታወቅም፣ ንጽህናችንን እንጠብቅ ብዬ እዚህ ጋር እሷም እኔም ገላችንን ታጥበን የአስቴርን ሙዚቃ እየሰማን ፀሐይ እየሞቅን ነበር። ታዲያ እዚህ ጋር ግን አንድ ያልታሰበ ችግር ተፈጠረ። ገና ለገና ጡትና ቂጣ አወጣች ብሎ፣ ለነገሩ ለእርግብ ጡትና ቂጣ ይባላል። ገና ለገና ጭራና ክንፍ አወጣች ብሎ አንድ ገብሳማ ሸፋዳ እርግብ ካልተጋባም ብሎ ያስቸግራት ጀመር። በምስሉ ላይ እንደምትመለከቱ ለያዥ ለገናዥ አስቸገረ። እኔም እንደ ሰለጠነ አባት በአንቺ ወጥ ጣልቃ አልገባም፣ ራስሽ የፈለግሽውን ወስኝ ብላት ነበር። እሷም እንደሚከተለው እንዲህ ብትለው ነበር፣ እባክህ ተወኝ፣ አቅሜ ለእንደዛ አይነት ነገር አልደረሰም፣ አሁን ትምህርቴ ላይ ማተኮር ነው የምፈልገው ብትለው ነበር። ራሱን አጥፍቶ ያገኛል። አይ የወንድ እርግብ መከራ። ታዲያ የሟች እርግብ ወንድም እንዲህ በማለት እያጓራ ወንድሙን ቀበረው። እንደ ኮራ ሞተ እንደተጀነነ ሸፋዳው በየነ ጥሬ ልቀም ሲሉት ቂንጬ እየለመነ ከእርግቦች ዓለም። ናትዬ ወይ ወንዶች ግን ከሴቶች ባህሪ የሚደብራችሁ ምንድን ነው? ከሴቶች ባህሪ አንደኛ ይሄ የአራዳ ቋንቋ የምታወራ ሴት፣ ሁለተኛ ይሄ የወንድ ኪስ ተማምና ውድ ነገር የምታዝ ሴት ከመጠን በላይ የምትቀብጥ ከሆነ፣ አራተኛ ራሷን እስክትስት ድረስ ሜካፕ የምትለቀለቅ ሴት፣ አምስተኛ ምንም ሙያ የሌላት ሴት፣ ስድስተኛ አጫጭር ልብስ ለብሳ ወንዶቻችንን የምታስት እቺ ዘሙያንስ እንላታለን። እቺን ሴት እቺንም አንፈልግም። ሰባተኛ ማኑ pat ማን አነጣጥሪ ግንባሩ ላይ ካን ለጠላት ሚክስተ ስመጣበት በድንገት ስምታ መረጣ ሲፈጠርበት ውከት ቡምቡምባ ኢሶፋያ ባካያ ራታታታ ዩፋዳ ቡስቲክላ ጎሰክ ማዳ ዳጋ ፌስ ሚያስኪሊያ ጀለሲ አትሳት ምንጠቀም በፍቃላት አለከ በዲዛን የወልድ ምንቀብል አንክትም መድፋት እና እንደነገርኩ እዚህ ጫካ ውስጥ የሌለ እንስሳ የለም። ይኸው ከትንሹ እስከ ትልቁ ድረስ አራዊት ተሰባስበው። ምንድነው ያ ነገር? ይሄማ እንትን ነው። አውቃለሁ። አውቃለሁ። ይሄ አውቃለሁ። የቤት እንስሳ ወንድሜ አልተመዘገበም ነው እንጂ አውቃለሁ። ይኸውልህ ስማ፣ ሰላም ነው። ምንድነው ይሄ? ላሳይ ቁጭ ሌላ ባለዛ ናጂ ና። ኧረ ማይቅርበኝ በእናትህ አልፈልግም። ወፋ አንድ ነገር ብቻ ናየለኛ ነይለት ፍቅርም ለክብለሽና ነይለት በፍቅርም ለክብለሽና የለኛ ነይ ሲጀመር ምን ሐሳብ ነው ያልኩትን ልትሰማኝ አልቻለች እንዴ? አትያማል እንዴ? ና ቆይ ምን የሳክሽ ዝግጁ ነህ? አንተ ራስህ ዝግጁ ነህ? እንሂድ። እንግዲህ የማለቀው ሰርግ ላይ ነው ያለሁት። ወጥቼ ንግግር ላደርግ ነው። በጣም ደስ ብሎኛል። ያው ቃላት የለኝም። እነዚህ ወንድሞቼ በጣም ሁሉም ጓደኞቼ ናቸው። ስደት ላይ ምናምን አንድ ላይ ስደት ስንል ነው የተገናኘ ነው እና አፍሪለርን እንደሚልክ አያውቁም እነሱ የዛኔ ወደ ውጭ ሀገር እና ልንሰደድ ስንል ነው አፍሪለርን የመለሱ ያለምንም ቅድመ ክፍያ ያለምንም ማትሪክ ውጤት ፓስፖርትና ትራንስክሪፕት ብቻ ነው የሚያስፈልጋችሁ ወደ ውጭ ለመሄድ ማለት ነው። እና ሁላችሁም ኦፊሱ እየሄዳችሁ አፍሪለርን ተመዝገቡ። አድራሻችሁ ሲኤምሲ የተባበሩት እጅጋየሁ ዲባባ ቢልዲንግ ነው፣ 7ኛ ፍሎር ቁጥር 703 ነው። ሁላችሁም እየሄዳችሁ ተመዝገቡ። አመሰግናለሁ።
ዓለም ጉድ ነው የሚለው። በቃ እኔ እግዚአብሔርን ነው የምላችሁ። ወይኔ በቅዱስ ገብርኤል እኔ በቃ የሆነ ሰው እናትን አናዳት እያለው ነው። እቺ የቁርስ ምሳቃው ናት፣ ቁርስ የምቋጠርለት ነው። እና ቁርሱን ጨርሶ መጥቶ ይሁት እንደውም መብራት ጠፍቶ ቅዱስ ገብርኤል ነው የምላችሁ። መብራት ጠፍቶ ብዙም አልያዘም እና ውስጡ ምን አለው? እንጀራ አለው፣ ዳቦ አለው፣ ፈውሰል ያለው። ስንገለብጠው ደግሞ ካሮት። እሺ አሁን እኔ ይሄ ልጅ የ3 ሰው የ4 ሰው ክትባት አስከትቤው ነው ወይ ደግሞ እናት ስትመጣ አናዳት የሚለው ሰው አለ? እስኪ የሆነ እኔ ጌታ ሆይ እኔ እግዚአብሔርን ነው የምላችሁ ዛሬ እንዴት እንደደከመኝ በቃ ድክም ብሎኛል። ስራ 12 ሰዓት ከምናምን ነው ቤት ራሱ የገባሁት እና ይኸው እንደውም መብራት ጠፍቶ እንደምታዩት ብዙም በደንብ እንትን አላለም እና በጌታ ስም እሺ እኔ ቅዱስ ገብርኤልን ምንም የምለው ነገር የለም። ወይ ዘንድሮ የጻየን ይዘፈን ኧረ ኤፍሬም ነው የሀገራችን ዘፈን ላስተምር እንዴ? አንተ ራስህ እንትና ዘፈን ታውቃለህ? ሾዶዲ is a rock is always hungry is go ma